እንዲህ ትላለች አንድ እህታችን፣ ላትሞላ አዱኛ አባቴን በስደት በሞት አጣሁት ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀሙአ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው የኔ ውዶች። ላይክ ሰብስክራይብ ለምታደርጉኝ እህት ወንድሞቼ ከልብ አመሰግናለሁ። እንዲሁም ደግሞ አሁንም ሁላችሁም ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ ሸር አርጉልኝ። የእናንተ ኮሜንት ያስፈልጋል ማለት ነው። አይከፈልበትም። ሁላችሁም ላይክ አድርጉኝ። መጀመሪያ ላይክ አርጉኝ። ቪዲዮውን ደግሞ አሁን መስማት የማትፈልጉ ካላችሁ ድምጡን ቀንሳችሁ ከፍታችሁ ተውት እስከ መጨረሻው ማለት ነው። ቪው ለኔ ይጠቅመኛል። እሺ ውዶችዬ። እና ደግሞ ስለ ሻርቤ ማለት ነው አስተያየት ስጡኝ ብያችሁ አንድ ሰው ብቻ ነው አስተያየት የሰጠኝ። ይቃም ልበሽ ብላኛለች የኔ ውድት ማለት ነው። ኢንሻአላህ ገዝቼ ለብሳለሁ። ከዚህ ተመሸፈን ማክስ ተመልበስ ማለት ነው። እሱን ገዝቼ ለብሳለሁ የኔ ውዶች። ቀጥታ ወዲ ላከችልኝ ጽሁፍ ልሂድ። የኔ ውድት ማለት ነው። አላህ ያበርታሽ፣ አላህ ያጠንክርሽ። አሁንም እንግዲህ አንዴ ሆኗል ሁሉም ነገር፣ ምንም ማድረግ አይቻልም። 2007 አባቴን በሞት አጣሁት ላትሞላ አዱኛ ይላል። ለኔ ከባድ ነበር። ታሞ አላስታመምኩትም፣ ሙቶም አልቀበርኩትም። ወላሂ በጣም ከባድ ነበረ። ለማያልፍ ዱንያ ስደት ነበርኩኝ። ግን አባቴን ድምፅ ሁልጊዜ የማስታውሰው ልጄ ነይ እንታይ ያለኝ ብቻ ነው። አላህ የጀነት ፈርዶስ አባቴን ይወፍቅልኝ። አሁን ካሉት ጋር በሰላም ለማገናኘት ያውቃን። ሁላችሁም ለአባቴም ዱአ አድርጉ ልኝ ትላለች እህታችን ማለት ነው። የኔ ውድ እህት በጣም ከባድ ነው ለሁሉም ነገር ማለት ነው። እንግዲህ ምንም ማድረግ አይቻልም። ድጋሜ የማይገኝ ሰው እንደ መናፈቅ ልብ የሚሰብር ነገር የለም። አባቴ ስብራቴ ትላለች። እና የኔ ውድ እህት አይዞሽ፣ ሁሉም ነገር ለበጎ ነው። ምንም ማድረግ አይቻልም። ግን አንዳንዴ ላትሞላ አዱኛ በጣም ከባድ ነው። ይሄንን ብላ የላከችልኝ በቀደም ለታኔ እዱኛ ምናምን ብዬ በሰራሁት ግጥም ነው። የኔ ውድ እህት አይዞሽ፣ አሁንም አላህ ያጠንክርሽ ነው ምለው። ሌላ ምንም አይደለም። ለምን ሞት በጣም ከባድ ነው የእውነት። እንኳን ስደት ላይ ሆናችሁ አይደለም እዛ ሆናችሁ አስታማችሁ ቀብራችሁ ራሱ በጣም ከባድ ነው የአባት ሞት ማለት ነው። በጣም ሁሉም ሰው ቀላል አይደለም። እናትንም ወንድምንም እህትንም ዘመድ ጎረቤትን አንድ ቀን ያወቃችሁ ሰው ሲሞት ራሱ በጣም ከባድ ነው። ግን ምንም ማድረግ አይቻልም። ላትሞላ ዱንያ ኑ ቶሎ ስንባል አንሄድም። አንዳንዴ ደግሞ ተሰዳችሁ ራሱ አባትንም አታችሁ እናትንም አታችሁ እህትንም አታችሁ የሰራችሁት ብር አሁን እንግዲህ ይህች እህቴ አባቷ ሲሞት እሷ በሰው ሀገር ላይ ናት። ግን እዛም አባቷንም አታ የሰራችውን ብር ቤት ሰርታ ነበር። እኛ ጋር አንድ ጎረቤት ነን። በነገራችን ላይ አውቃታለሁኝ። ኢትዮጵያ ማለት ሀገራችን አንድ ላይ ነበርን። አዲስ አበባም ደግሞ ቤት አንድ አካባቢ ነበር የሰራ ነው። ያው ቤታችንን ፈረሰ። መልሰን ደግሞ አሁንም ለስደት ተዳርገናል ማለት ነው። አሁን ደግሞ አላህ ከእናትሽ ጋር በሰላም ያገናኝሽ ነው የምልሽ የኔ ውድ እህት። ቀጥሎ ደግሞ እኔ የጣፍኩት ግጥም አለ ስለ አባት ማለት ነው። አባት ጀግንነት፣ ድፍረትን፣ እውቀት የታደለው ትዕግስት፣ ማስተዋልን ከአምላክ የተቸረው ወንድነት ጀግንነት፣ ወንድነት ክብር ነው። ውሳኔው ቆራጥ ነው። ለቤቱ የበላይ ለልጆቹ አባት ነው። ለሚስቱ አዛኝ ነው። እልፍ ዓመት ተወራ ቅኔ ቢዘረፍ ሀገር ሁሉ ስለንተ ቢያወራ ሆኖም ግን አልበቃም ዛሬም ይነበባል። ቃል በቃል ተውቦ ስሙ ይወደሳል። ግን አስተውሎ ላየው ከስር መሰረቱ የሰው ዘር መፍለቂያ አባት ነው እውነቱ።
ሜዳው ቢለሰልስ ምን ቢያምር መሬቱ ካልተዘራ አይበቅልም እህል ካለዘሩ አባት አባት ብዬ ልቃኝለት አምሮኝ በትዝታ ናፍቆት አስክሮኝ ለምን ትደው ይቅርታሽ ሴትዮ እየደወለች ነው። በትዝታ ፍቅር በናፍቆት አስክሮኝ ሀገሩን ብዞረው ቃላትን ፍለጋ ስንኝ ስፈልግ ምሽቱ እስኪነጋ አለቀ ሞገሱ በሐሳብ ብዳስስ ጥልቅ ነው ሚስጥሩ አልቻልኩም ልገልጸው አባትነት ጸጋ መቼ እንዲህ ብዕር ያለው ሁሉ አድምቆ ቢጽፈው ስንኙ በሙሉ ሊገልጸው አይችልም አባት እንዲህ በቀላሉ። በነገራችን ላይ በጣም ይቅርታሽ ሴትዮ በጣም እየደወለች ነው ስልኬ ላይ ማለት ነው። እየተቆራረጠ ነው። ምን ላይ እንደነበርኩ ራሱ አላቅም። እና የኔ ውዴች ያው ትረድኛላችሁ ብዬ አስባለሁ። እንግዲህ ሰው ቤት ስትሰሩ ማለት ነው። ስራ ጨረስኩኝ ብዬ እንግዲህ ወደ ክፍሌ ስመጣ እየደወለች ነው እና ሁላችሁም በስደት ዓለም ላይ ለምትኖሩ እህቶች ማለት ነው ላትሞላ ዱንያ እናትና አባታችሁን እህት ወንድማችሁን እንዲሁም ልጆች ያላችሁ ከኔ ጭምር ማለት ነው ሲናፍቃችሁ ህዲያችሁ ማየት ግዴታ ነው ማለት ነው። በስደት ሀገር ላይ ሆነን ሲለዩን እንደዚህ በጸጸት እንደገና ደግሞ ህዲየን ብሆን የሚል ነገር አለ። በጣም ብዙ ነገር አለ። እቺ ዱንያ በጣም ከባድ ናት ወላሂ። ምን ብዬ ልንገራችሁ? እና ለሁላችሁም ይሄንን ነው የምለው። አስተያየት ካላችሁ እቀበላለሁኝ። አሰላሙ አለይኩም ረህመቱላሂ በረካቱ